ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምናየው ስለ ፓርሴቫል አይደንቲቲ ኤንድ ሩት ሚን ስኩዌር ነው። ይሄ ፓርሴቫል አይደንቲቲ እና ሩት ሚን ስኩዌር ከፎሪየር ሲሪስ የሚወጡ ሀሳቦች ናቸው። ፎሪየር ሲሪስ ላይ የሆነ ኤክስፕሬሽን የአንድ ፈንክሽን ፎሪየር ሲሪስ ካገኘን በኋላ እዛ ፎሪየር ሲሪስ ላይ የሆነ ኤክስፕሬሽን በመጠቀም ፓርሴቫል አይደንቲቲን ፕሩፍ እናደርጋለን ማለት ነው። ቤዝድ ኦን ፓርሴቫል አይደንቲቲ ደግሞ ሆነ ደግሞ ማንን ፕሩፍ እናደርጋለን? ሩት ሚን ስኩዌር እናገኛለን ማለት ነው ከፓርሴቫል አይደንቲቲ ማለት ነው። ስለዚህ መነሻቸው ማለት ነው ፎሪየር ሲሪስ ነው። የአንድ ፈንክሽን ፎሪየር ሲሪስ ካገኘን በኋላ ነው የሆነ ኤክስፕሬሽን በመጠቀም ፓርሴቫል አይደንቲቲ የምናገኘው ማለት ነው። ሶ ሌት ኤፍ ቢ ኤ ፈንክሽን ዲፋይንድ ኦን -l to l ኢንተርቫል then its Fourier series is given by ይሄ ነው አይደል? ፎሪየር ሲሪሱ ከዚህ በፊት ባሉ ቪዲዮዎች ፎሪየር ሲሪስ ሲሰራ ያንን ፈንክሽን ፎሪየር ሲሪስ በእንደዚህ መልኩ እንደምንገልጽ አይተናል። ፔሪዮዱ ምን የሆነ ፎሪየር ሲሪስ ፔሪዮዱ 2l ሆኖ ግን ፔሪዮዱ 2l ከሆነ 2l is equal to 2 pi ብዙ ጊዜ 2 pi ኢንተርቫል ውስጥ ስለሚገኝ ማለት ነው l is equal to pi አድርገን ብዙ ኤግዛምፕሎች ሰርተን ነበረ። አሁን ደግሞ -l to l ኢንተርቫል ውስጥ ያለ አንድ ፎሪየር ሲሪስ አለ በዚህ መልኩ የተገለጸ ማለት ነው። then it is the Parseval identity is 1/l -l to l f of x the whole square is equal to a naught square over 2 plus the summation in run from 1 to infinity an square plus the summation in run from 1 to infinity bn square ነው ማለት ነው። ስለዚህ ከዚህ ከፎሪየር ሲሪስ በመነሳት ነው ማለት ያገኘነው ይሄን ፓርት ያገኘነው ማለት ነው። ስለዚህ እንዴት ነው እስቲ ይሄን ፓርት ከዚህ ጋር እኩል ይሆን የሚለውን ነገር ስናይ ፓርሴቫል አይደንቲቲ ፕሩፍ ካደረግን በኋላ ሩት ሚን ስኩዌር ከዚህ ነው የሚወጣው። እሱን ፎርሙላ ብቻ ድሮፕ አድርገን ጥያቄ ሰርተን እናስበታለን ማለት ነው። ሰው ለምሳሌ እስቲ ይሄን ነገር ፕሩፍ ለማድረግ ፓርሴቫል አይደንቲቲ ከየት መጣ፣ እንዴት ነው ፎሪየር ሲሪስ እና ፓርሴቫል አይደንቲቲ ሪሌት የሆኑት ማለት ነው የሚለውን ነገር ነው። ከዚህ ነው የወጣው ፓርሴቫል አይደንቲቲ ማለት ከፎሪየር ሲሪስ ነው የወጣው። ምንድን ነው የምናደርገው? ሁለቱንም ፈንክሽን ኤፍ ኦፍ ኤክስ እና በዚህ በኩል ያሉትን ነገሮች በማን እናባዛለን? በኤፍ ኦፍ ኤክስ እናባዛለን። ያ ማለት የላይኛው ኤክስፕሬሽን ሲደረግ ኤክስፓንድ ሲደረግ ነው የሚሆነው a naught over 2 plus summation n run from 1 to infinity an cos n pi x over l ነው plus summation n run from 1 to infinity bn sin n pi x over l ነው የሚሆነው n pi x over l ይሄን ኤክስፓንድ ስናደርግ እናገኘው ይሄኛው ነው። ስለዚህ ይሄን ነገር ለማምጣት ምን እናድርግ? ቦት ሳይድ በማናባዛው በኤፍ ኦፍ ኤክስ እናባዛቸው ፈንክሽኖችን። ከዛ በኋላ ኢንተግሬሽኑን ከ-l እስከ l በ1/l አባዝተን ይሄን ነገር ማለት ነው እቺን ነገር ኤክስ እንትን እናድርግበት ሁለቱም ቦታ እንስተባል። ይሄም አንድ ራሱን የቻለ ፈንክሽን ነው፣ ይሄም ኤፍ ኦፍ ኤክስ ራሱን የቻለ ፈንክሽን ነው። ሶ ያ ማለት ይሄ ነገር ወደዚህ ነው ኮንቨርጅ የሚያደርገው ሀሳቡ እንደዛ ነው። ግን ቦት ሳይድ በማናባዛው በኤፍ ኦፍ ኤክስ አባዝተን ይሄ ኢንተግሬሽን መስራታቸው ያ ማለት 1/l -l to l አድርገን ለሁለቱም ቦታ ሁለቱንም በኤፍ ኦፍ ኤክስ እናባዛቸው። ኤ በኤፍ ኦፍ ኤክስ ሲባዛ ነው ያለው ኤፍ ኦፍ ኤክስ ዘ ሆል ስኩዌር ነው። ኤፍ ኦፍ ኤክስ ዘ ሆል ስኩዌር is equal to ይሄንን በኤፍ ኦፍ ኤክስ እናባዛው 1/l -l to l እያንዳንዱ ነው የምናባዛው ኤፍ ኦፍ ኤክስ ታይምስ a naught dx ያው ኢንተግሬት እናደርገው ሪስፔክት ቱ ኤክስ ነው ፕላስ ይሄንንም እንደዛው ሰሰሜ ኢንተግራል -l to l የማለት ይሄ 1/l ለሁሉም ኮመን ነው። ስለዚህ 1/l አለ 1/l -l to l f of x an cos n pi x over l plus 1/l the integral -l to l f of x bn sin n pi x over l አብረን አባዛ ማለት ነው። ምን አደረግን? በሁለቱም በኩል በኤፍ ኦፍ ኤክስ እና በዚህ ኢንተግሬሽን ይሄ ኢንተግሬሽን ከ-l እስከ l በሁለቱም ሁሉም አባዛ 1/l ማለት ነው። እና ይሄ ኢንተግሬሽን ቴክ አደረግን በሁለቱም ቦታ በ1/l አባዛ ነው። ከዛ ኤፍ ኦፍ ኤክስ እያንዳንዱ ስናባዛው ይሄን አገኘን ማለት ነው። ከዛ ከዚህ በኋላ ይሄ ፓርት እንዳለ ራሱ ነው 1/l ከ-l to l f of x the whole square ነው ይሄ ፓርት ነው። ይሄ ፓርት ደግሞ እዚህ ጋር a naught ምንድነች? ኮንስታንት ነች አይደለ? a naught ኮንስታንት ነው እናውጣለን ማለት ነው። a naught times 1/l ከ-l to l f of x dx ነው ፕላስ ይሄ ፓርት እንደዚሁ an ኮንስታንት ነው እናውጣለን 1/an አለ ታይምስ 1 ሶሪ እዚህ ጋር ሰሜሽን አለ ሁለቱም ቦታ የዚህ ፓርት ላይ ሰሜሽን n run from 1 to infinity አለ እዚህ ጋርም ሰሜሽን n run from 1 to infinity አለ ሰሜሽን ስላለ ማለት ነው ራሱ ፎርሙላችን ላይ። ከዛ በኋላ ይብራራል 1/an አለ 1/l ከ-l to l ሰሜሽኑ እንጠቀም እዚህ ጋር ሰሜሽኑ ለሁለቱም ኮመን እንጠቀም ሁለቱም ጋር ስላለ ሰሜሽን ስላለ ምናርክ ሰሜሽን n run from 1 to infinity ከዛ እዚህ ጋር የሚቀራል f of x አለ እዚህ ጋር an ኮንስታንት ስለሆነ an እናውጣለን መጀመሪያ
ኤን እናወጣና ኤፍ ኦፍ ኤክስ ዘ ኢንተግራል 1/l minus l to l f of x ኤን ስናወጣ ምን ይቀራል? cos n pi x over l ይቀራል ፕላስ ከዛ በኋላም እዚህ ጋር bn ላይ ስናወጣ ወይ ደግሞ እዚህ ጋር ዘ ኮመን ስላወጣት bn ኢንተግራል 1/l minus l to l f of x sin n pi x over l ይቀራል ማለት ነው። እነዚህ ነገሮች ይቀራሉ። ከዛ በኋላ ይሄ ማለት ራሱ ነው 1/l ከማይነስ l to l f of x square is equal to a ኖት አለ እዚህ ጋር ታይምስ ሁሉም ጋር a ኖት ኦቨር ስላለ እዚህ ጋር a ኖት ኦቨር አለ a ኖት ኦቨር ኮንትራስት ነው እናውጣለን a ኖት ኦቨር ማለት ነው በኤፍ ባልደረ ከዛ a ኖት አለ እዚህ ጋር ይሄ ፓርት ነው የሚሆነው በዩዚንግ ፎሪየር ሲሪስ ሰራ ምን ነበር የምናደርገው በዩዚንግ ኤውለር ፎርሙላ a ኖት ማለት 1/l ከማይነስ l to l f of x dx ማለት ነው። ስለዚህ ይሄ ፓርት a ኖት ነው ማለት ነው። ይሄ ፓርት a ኖት ነው። ሶ ይሄ ፓርት ነው ማለት a ኖት ነው ማለት ነው። a ኖት ኦቨር 2 አለ ከዛ a ኖት ፕላስ ሰሜሽን n run from 1 to infinity an አለ ታይምስ ይሄ ፓርት ነው 1/l ልክ an ሲፈልግ ሊነበረኝ ነው an is equal to 1/l ከማይነስ l to l f of x cos n pi x ወይም ነበር ማለት ነው። ይሄን ስናገኝ ከዛ ይሄ ፓርት ማለት ነው ራሱ ይሄ ፓርት ሙሉ an ነው ማለት ነው። ፕላስ ምን አለ እዚህ ጋር bn አለ ታይምስ ሲሚላር አለ ይሄም ምንድነው የሚሆነው ልክ an እንዳገኘነውና ይሄ bn ነው ነው። ስለዚህ 1/l minus l to l f of x the whole square dx is equal to a naught times a naught square over 2 plus summation n run from 1 to infinity n times n an square plus bn times bn square ማለት ነው። ስለዚህ ይሄ የፓርሲቫል አይደንቲቲ ፕሩፍ ነው ይሄ ማለት ነው። this is known as Parseval's identity ይባላል ማለት ነው። ይሄ ፓርት ፓርሲቫል አይደንቲቲ ይባላል። ስለዚህ ፎሪየር ሲሪዝን ከፈለግን በኋላ እነዚህ ነገሮች a ኖትን an እና bn ፓርት ብንወስድና እሱን ስኩዌር አድርገን ይሄን ኤክስፕሬሽን ስንሰራ በፓርሲቫል ፓርቲቫል አይደንቲቲ የተለያዩ ሰሜሽኖችን ፕሩፍ ማድረግ እንችላለን ማለት ነው። ለምሳሌ find the Fourier series of f(x) equal to x or minus pi to pi and using partial identity reduce የዚህ ሰሜሽን pi square over 6 መሆኑን ሲሪዲዩስ እናደርግ። እንዴት ነው የምንሰራው? ምናደርገው መጀመሪያ ይሄን ፓርት ነው የምንሰራው። መጀመሪያ ይሄን ፓርት ነው ወይ ደግሞ ከፎሪየር ሲሪሱን እንነሳ። ፎሪየር ሲሪሱን ካገኘን በኋላ እነዚህ ነገሮች መስራት ቀላል ስለሆነ ማለት ነው። ስለዚህ ፎሪየር ሲሪሱን ስንሰራ ሶሉሽን ፎር ኤግዛምፕል 1 f of x አችን ምን አይነት ፈንክሽን ነው? f of x equal to x ነው። f of x equal to x ደግሞ ምን አይነት ፈንክሽን ነው? ሌክቸር 3 ቪዲዮ ላይ እንዳያችሁት f of x equal to x ምን አይነት ፈንክሽን ነው? ኦድ ፈንክሽን ነው። ምክንያቱም f of minus x ን ብንወስድ f of minus x እንደሚሆነው minus x ከዛ ደግሞ minus of f of x ደግሞ በማይነስ እናባዛ minus x ከዛ ሁለቱ እኩል ስለሆኑ f of x equal to x is ኦድ ፈንክሽን ነው። አንድ ፈንክሽን ደግሞ ኦድ ፈንክሽን ከሆነ ፎሪየር ሲሪስ ላይ ማን ብቻ የምናገኘው bn ብቻ ነው። ያ ማለት a ኖት እና an ናቸው ማለት ነው ዜሮ ናቸው። bn ብቻ ነው የምንፈልገው ማለት ለማ ለኦድ ፈንክሽኖች። ስለዚህ bn እንዴት ነው የምንፈልገው? bn is equal to 1/l minus l to l f of x ልክ እዚህ ጋር ተስተካክሎ ማለት ነው። ይሄን ፓርት ቤታ ፕለስ ነው n pi x over l አድርገን ነው የምንሰራው። ከዛ ከዚህ በኋላ ምን እናደርጋለን? l አችስ ነው ከማይነስ ፓይ እስከ ፓይ ስለሆነ l አችን ፓይ ነው ማለት ነው። f of x አችን ማለት ነው x ነው። ከዛ l አችን ፓይ ስለሆነ ፓይ ጠፋና ምን ይቀራል? f of x እና n x ብቻ ነው የሚቀረው ማለት ነው። እዚህ ጋር ሳይን ነው ሳይን n pi x over l ይሄ ፓርት ነው የሚቀረው። ከዛ ባይዩዚንግ በጊቨናችን መሰረት l አችን ፓይ ነው 1 ፓይ ከማይነስ ፓይ አፕ ቱ ፓይ f of x ማለት ነው x ነው x sin n pi x over l ፓይ ነው ፓይ ጠፋና n x ብቻ ይቀራል ማለት ነው n x dx። ይሄን ኢንተግሬሽን ከሰራን በኋላ ማንን እንፈልጋለን? bn እንፈልጋለን። ሶ bn እዚህ ጋር ስኩዌር ስናደርጋት እና ይሄንንም ስኩዌር ስናደርግ ጨረስን ማለት ነው ስራችንን። ስለዚህ መጀመሪያ የፈንክሽኑ ፎሪየር ሲሪስ ነው የምንፈልገው ማለት እሱን ካገኘን በኋላ ነው ወደ ፓርሲቫል አይደንቲቲዎች ነው የምንገባው። ምክንያቱም
ፓርቲቫሊቲ የሚሰራው ቤዝድ ኦን ፎሪየር ኮኤፊሺየንት ስለሆነ ማለት ነው። እነዚህ ፎሪየር ኮኤፊሺየንቶች የሚባሉት እነዚህ ናቸው። ይሄ ኢንተግሬሽን ስንሰራ እናገኛለን 1/pi አለ። ከዛ ከማይነስ ፓይ እስከ ፓይ መጀመሪያ ኢንተግሬሽን ሶልቭ እናደርገው እስቲ በዩዚንግ ታቡላር ሜተድ ብንጠቀም x አለ ከዛ ደግሞ አለ sin nx አለ sin nx dx አለ። ከዛ ምን እናደርጋለን? ይሄን ፓርት ዴሪቬት ይሄን ፓርት ደግሞ ኢንተግሬት እናደርገው። x ዴሪቬት እናደርገው አንድ ነው። ይሄን ኢንተግሬት እናደርገው ደግሞ ማንን ዴሪቬት እናደርገው የምናገኘው ወይ ደግሞ የዚህ ኢንተግሬሽን ማለት ነው። የዚህ ኢንተግሬሽን ሰራ -1/n cos nx እናገኛለን። ድጋሜ ዴሪቬት እናደርገው 0 እናገኛለን። ይሄን ዴሪቬት እናደርገው ኢንተግሬት እናደርገው መልሰን -1/n² sin nx እናገኛለን ማለት ነው። ይሄን ፓርት እናገኛለን። ሶ ይሄን ከዚህ ጋር በፕላስ እናባዛለን። ይሄን ከዚህ ጋር በማይነስ ፕላስ ታይምስ ማይነስ ስለዚህ ይሄን ማይነስ ይባዛል ማለት -x cos nx over n እናገኛለን። ማይነስ ፕላስ sin nx over n²። ይሄ ከማይነስ ከማይ ባይ ይደረጋል ከማይነስ ፓይ እስከ ፓይ ማለት ነው። ከማይነስ ፓይ እስከ ፓይ ያ ማለት እዚህ ጋር ፓይ ሲገባ ማይነስ ፓይ ይሆናል። 1/pi አለ ከውጭ ብናባዛበት ፈንክሽናችንን። ከዛ ደግሞ ማይነስ ፓይ እዚህ ጋር ሲገባ ማይነስ ፓይ እዚህ ጋር ፓይ ሲገባ cos n ፓይ ምን ጊዜ -1/n ነው። cos n ፓይ -1/n ነው። sin n ፓይ ደግሞ ምን ጊዜ 0 ነው። n አንዱ ኢንቲጀር ነው ማለት ነው። ኦቨር n አለ ፓይ እዚህ ጋር ሲገባ sin n ፓይ ነው የሚሆነው 0 ይሆናል። ማይነስ ይሄ ደግሞ እዚህ ጋር ሲገባ ማይነስ ፕላስ -1/n over n ማይነስ ፓይ እዚህ ጋር ሲገባ cos n ማይነስ ፓይ 0 ስለሆነ ፕላስ 0 ነው ማለት ነው። ከዛ ይሄ ይሆናል ማለት ነው። ፎሬክስ ሬታችንን በቃ ከዚህ በኋላ ጨረስን። እዚህ ውስጥ bn እናገኛለን ማለት ነው። ስለዚህ ከዚህ ውስጥ bn ስንፈልግ ምን እናገኛለን? ከዚህ ውስጥ bn ስንፈልግ bn is equal to 1/pi አለ። ከዛ እዚህ ምን መጣ? ይሄ ማይነስ አለ ማይነስ -2 ማለት ነው። ከዛ ይሄ -2pi -1/n over n ብቻ ይቀራል። ይሄ ፓርት ስንቀንስ ማለት ነው። ይሄ ማይነስ ነው -2pi -1/n ማለት ነው። ከዛ ማይጠፋልና እዚህ ጋር ፓይ ይጠፋል። bnናችን መጣ ማለት ነው። -2 -1/n over n መጣ ማለት ነው። ይሄ bnናችን ነው። ከዛ በዚህ ፓርቲቫሊቲ ይሄ እዚህ ጋር ማስገባት ብቻ ይጠበቃል ማለት ነው። መጀመሪያ ግን ይሄን ስራ ይሄ ማለት 1/n l ፓይ ነው አይደል? ሶ 1/pi ይሄ ፎሬክስ ሬሱ ነው። ፎሬክስ ሬሱ f of x is equal to a not n የሉ። ስለዚህ ፎሬክስ ሬሱ ምን ማለት ነው? summation n run from 1 to infinity bn -2 -1/n over n sin n pi nx pi n pi ምናምን ነው ኦቨር l ስናደርግ ፓይ ስለሚጠፋልን ማለት ነው። እንደዚህ ነው የሚሆነው። ግን l ፓይ ስለሆነ ፓይ ይጠፋል። ይሄ ነው ፎሬክስ ሬታችን ማለት ነው። ስለዚህ ዩዚንግ ፓርቲኩላር አይደንቲቲ ምን እናደርገው 1/pi መጀመሪያ ይሄን ፓርት ሶልቭ እናደርገው እስቲ 1/pi ከማይነስ ፓይ እስከ ፓይ ማን ነው ኤክሳችን የሚሆነው x ነው። ስኩዌር ስናደርገው x ስኩዌር dx ይሄን መጣና 1/pi የዚህ ኢንተግሬሽን x³ ኦቨር 3 ነው። ከምን እስከ ምን ከማይነስ ፓይ እስከ ፓይ ባለው ማለት ስለዚህ ይሄ ማለት 1/pi ይሄ ፓይ ኪዩብ ኦቨር 3 ማይነስ ሲገባ ደግሞ ፓይ ኪዩብ ኦቨር 3 ነው። ይሄ ማለት 1/pi ታይምስ ማይነስ ፕላስ ያ ማለት 2 ፓይ ኪዩብ ኦቨር 3 ይመጣል ማለት 2 ፓይ ኪዩብ ኦቨር 3 ፓይ ባይጠፋና ምን ይቀራል? 2 ፓይ ስኩዌር ኦቨር 3 ብቻ ይቀራል ማለት ነው። 2 ፓይ ስኩዌር ኦቨር 3 ይሄ ፓርት ማለት ነው። ከዛ ደግሞ ይሄ ፓርት ማለት a ሮት ስኩዌር ኦቨር 2 ፕላስ ሰሜሽን n ረን ፍሮም 1 to infinity an ስኩዌር ፕላስ ሰሜሽን n ረን ፍሮም 1 to infinity bn ስኩዌር ነው። ግን እዚህ ጋር ማን ነው የኛ ፈንክሽን ማን ነው? የኛ እንትናችን ከምንድን ነው የሚጀምረው? ከዚህ ከኤኖት እና ኤን ፈንክሽኑ ኦድ ስለሆነ ሁለቱ ዜሮ ስለሆነ ይሄን ነገሮች አንጠቀምም ማለት ማን ተምጠቀመው ይሄን ፓርት አንጠቀምም። ሶ ከኤን ረን ፍሮም 1 to infinity bn ስኩዌር ማለት ምን ማለት ነው? ሰሜሽን ኤን ረን ፍሮም 1 to infinity ማን ነው bnናችን? ይሄ ፓርት ነው። ይሄን ፓርት ስኩዌር ስናደርገው -2 -1/n over n the whole square ይሄ ማለት ምንድነው?
minus 2 square ሲሆን 4 minus 1 the power of n the whole square ማለት ምን ማለት ነው? minus 1 the power of 2 the power of n ማለት ነው። minus 1 the power of 2 ደግሞ 1 ነው። 1 the power of n ነው። ስለዚህ ይሄ ፓርት ጠፋ ማለት ነው። over n square ይሄ ነው n square ማለት ይሄ ነው ማለት ነው። ያ ማለት 4 over n square ስለዚህ ይሄን እናገኛለን። ከዛ በኋላ በቃ በዚህ ይሄን ኤክስፕሬሽን መጠቀም እዚህ ኤክስፕሬሽን ተጠቅመን ሪአሬንጅ ማድረግ ይቻላል ተጠቅመን ያ ማለት ይሄ በግራ በኩል ያለው ፓርት ማን ነው? በግራ በኩል ፓርት ሲባል በግራ በኩል ያለው ይሄ ፓርት ነው አይደል? ይሄ 1 over n minus l to l f of x ነው ማለት ነው። 3 መጣል 2 pi square over 3 መጣል ማለት ነው። በግራ በኩል ያለው ማለት ነው። ከዛ በኋላ bn square ደግሞ ስናደርግ ማመጣ summation n run from 1 to infinity 4 over n square መጣ። ከዛ ከዚህ በኋላ እናደርጋለን ከዚህ በኋላ ይሄ ማለት 2 pi square over 3 is equal to 4 ኮንስታንት ስለሆነ ነው 4 summation n run from 1 to infinity 1 over n square ብቻ ጋር ማለት ነው። ከዛ ይሄን ፓርት በሁለቱም ሳይድ ይሄን በ 4 ነው ወደዚህ እናመጣ ደግሞ ክሪስቶስ እናደርገው እናገኛለን 2 pi square over a ሲባዛ በዚህ 12 ነው summation n run from 1 to infinity 1 over n square ይቀራል ማለት ነው። ከዛ ይሄ ባይቱ 1 ነው ይሄ ባይቱ 6 ነው ማለት ነው። summation n run from 1 to infinity 1 over n square ይሄ ማለት ምንድነው? 1 ሲገባ 1 plus 2 ሲገባ 1 over 2 square 3 ሲገባ 1 over 3 square እያለ የሚቀጥለው ኢንፋይናይት ሲኩዌንስ ሰሜሽኑ ስንት ማለት ነው? ወይም ወደ pi square over 6 ኮንቨርጅ ያደርጋል ማለት ነው። ስለዚህ by using partial identity ምን ማሳየት እንችላለን? ያን ስለብ ያንን ኢንፋይናይት ሲሪስ ሰሜሽኑ ወይም ሲጋ ሲሪስ ወዴት ኮንቨርጅ እንደሚያደርግ ማሳየት እንችላለን ማለት ነው። Similarly, example 3 ደግሞ find the Fourier series of f of x equal to x square on minus pi to pi and using partial identity reduce summation n run from 1 to infinity n 1 over n is the power of 4 ወደ pi is the power of 4 over 90 ኮንቨርጅ ያደርጋል። ይሄንን መስራው ምንድነው? በፎሪየር ሲሪስ ማለት ነው። መጀመሪያ የፈንክሽኑን ፎሪየር ሲሪስ ካገኘን በኋላ ነው by using partial identity ይሄን ነገር ማስተካከል ማለት ነው። f of x equal to x square ደግሞ ከዚህ በፊት ባለው ቪዲዮ ሰርተን ነበረ። አሁን ለማስታወስ ያክል f of x is equal to x square አይነት ፈንክሽን ነው። f of x is equal to x square ኢቨን ፈንክሽን ነው አይደል? ኢቨን ፈንክሽን ነው። ያ ማለት f of minus x እና f of x እኩል ስለሆኑ ማለት ነው። ኢቨን ፈንክሽን ነው። ኢቨን ፈንክሽን ከሆኑ bn 0 ነው አይደል? bn 0 ነው። ማብቻ እናገኘው a0 እና a n እናገኘው ማለት ነው። ሁለቱን ነገሮች እናገኛለን። by using Euler formula a0 እንደሚሆነው 1 over l minus l to l f of x dx ነው። ያ ማለት 1 over pi ማለት ነው። ኤላችን ፓይ ስለሆነ 1 over pi ከማይነስ ፓይ up to pi f of x አችን ማለት ነው x square ነው። x square dx ይሄ ማለት ልክ ቅድም እዚህ ጋር እንደሰራ ነው። ይሄ ራሱ ነው አይደል? ራሱ ስለሆነ ምን ይመጣልና 2 pi square over 3 2 pi square over 3 ይመጣል። ይሄን ደግሞ 1 over l ከማይነስ l to l f of x cos nx dx ነው። ይሄ ማለት 1 over pi ከማይነስ ፓይ up to pi f of x ማለት ነው x square ነው። x square cos nx dx cos nx dx አለዛ ኢንተግሬሽን ሶልቭ ስናደርግ by using tabular method x square አለ cos nx አለ። ይሄ ኢንተግሬት ኢንተግሬት ስናደርጋቸው ኢንተግሬት ስናደርገው 2x ነው። ይሄ ኢንተግሬት ስናደርገው 1 over n sin nx ይመጣል። ይሄ ኢንተግሬት ስናደርገው 2 ይመጣል። ይሄ ኢንተግሬት ስናደርገው -1 over n square cos nx ይመጣል። ኢንተግሬት ስናደርገው 0 ኢንተግሬት ስናደርገው -1 over n cube sin nx ይመጣል ማለት ነው። እነዚህ ነገሮች መጡ። ስለዛ ምን ይመጣል? ፎሪየር ሲሪስ ማለት ነው ኢንተግሬሽን የማለት 1 over pi ከምን እስከ ምን 1 over pi ከዛ የዚህ ኢንተግሬሽን ምን መጣ? ይሄን ከዚህ ጋር ፕላስ ይሄን ከዚህ ጋር ማይነስ ይሄን ከዚህ ጋር ፕላስ ነው ማለት ፕላስ ታይምስ ፕላስ ነው። ዘይ ሲባዛ በዚህ x square sin nx over n ይመጣል። ማይነስ ማይነስ ፕላስ 2x sin 2x cos nx over n square ይመጣል። ፕላስ ታይምስ ማይነስ ማይነስ 2 sin nx over n cube ይመጣል። ይሄ ከምን ይደረጋል? ከማይነስ ፓይ እስከ ፓይ ኢቫሉዌት ይደረጋል ማለት ነው። ስለዛ ቀጥታ እነዚህ ማይነስ ፓይ እና ፓይ በዚህ ኤክስፕሬሽን ውስጥ እናስገባ እናገኛለን። መጀመሪያ 1 over pi አለ እዚህ ጋር ከዛ መጀመሪያ ፓይ ሲገባ
ፓይ ሲገባ ሳይን ኤን ፓይ ምናምን የሚሆነው 0 ስለሚሆን ይሄ ፓርት ይጠፋል 0 ነው ማለት ነው። ፕላስ እዚህ ጋር ሲገባስ 2 ፓይ ኮዝ ኤን ፓይ ምንድነው -1/n ኦቨር ኤን ስኩዌር ነው ማይነስ እዚህ ጋር ፓይ ሲገባ ሳይን ኤን ፓይ 0 ነው የሚሆነው ስለዚህ ይሄ ፓርት 0 ነው ማይነስ አሁን ደግሞ ማይነስ ፓይ ሲገባ ማይነስ ፓይ ስኩዌር ነው ፓይ ስኩዌር ሳይን ኤን ፓይ 0 ነው የሚሆነው ስለዚህ ይሄ ፓርት ነው 0 ይወጣል ማለት ነው። ምክንያቱም ኤን ፓይ 0 ሲገባ ሳይን ማይነስ ኤን ፓይ ሳይን ኤን ፓይ 0 ስለሆነ ማለት ነው። እዚህ ጋር ደግሞ ሲገባ -2 ፓይ -1/n ኦቨር ኤን ስኩዌር ምክንያቱም ኮስ እዚህ ጋር ሲገባበት ኤን ማይነስ ፓይ -1/n ስለሆነ ሲሚላርሊ እዚህ ጋር ሲገባ ሳይን ኤን ማይነስ ፓይ 0 ስለሚሆን ይሄን ፓርቱን 0 እናደርጋለን ማለት ነው። ስለዚህ ማጥቻ የሚቀርም ይሄና ይሄ ብቻ የሚቀርም እዚህ ጋር ሁለት አለ ማይነስ ፕላስ እዚህ ጋር 2 ፓይ አለ ስለዚህ 4 ፓይ ማለት ነው። ኤን ይመጣል ኤን is equal to 1/pi ኤን ሲደመር ከዚህ ጋር 4 ፓይ -1/4 ኦቨር ኤን ስኩዌር ይቀራል ይሄ ይቀራል ማለት ነው። ከዛ ማይጠፋልና እዚህ ጋር ፓይ በፓይ ይጠፋል ስለዚህ ኤን እንወጣ ማለት ነው 4 -1/4 ኦቨር ኤን ስኩዌር ከዛ ማለት የምንፈልገው ቢኤን ደግሞ ምንድን ነው 0 ነው እሱ ምን ስለሆነ ኢቨን ፈንክሽን ስለሆነ ፈንክሽኑ ማለት ነው መስራት ይጠበቅብን ከዛ ፎር ኤክስ ሬሱን መጣ ማለት ኤፍ ኦፍ ኤክስ ኢኳል ቱ ኤ ኖት ኦቨር 2 ኤ ኖት ማለት ነው ኤ ኖት ማለት 2 ፓይ ስኩዌር ኦቨር 3 ነው 2 ፓይ ስኩዌር ኦቨር 3 ሲካፈል 2 ማለት 2 ፓይ ስኩዌር ኦቨር 3 ሲባዛ በ1 ኦቨር 2 ማለት ነው። ይሄ በዚህ ጠፋና ፓይ ስኩዌር ኦቨር 3 ቃል ፓይ ስኩዌር ኦቨር 3 ፕላስ ሰሜሽን ኤን ራን ፍሮም 1 ቱ ኢንፊኒቲ ኤን 4 -1/n ኦቨር ኤን ስኩዌር ይቀራል ከዛ ኮስ ኤን ይሄ ይቀራል ማለት ነው። ከዛ ይሄ በመጠቀም ደግሞ እንሰራለን ዩዚንግ ፓርቲሲፓል አይደንቲቲ ማለት 1/n ከማይነስ ኤል ቱ ኤል ኤፍ ኦፍ ኤክስ ዘ ሆል ስኩዌር ዲኤክስ ኢዝ ኢኳል ቱ ኤ ኖት ስኩዌር ኦቨር 2 ፕላስ ሰሜሽን ኤን ራን ፍሮም 1 ቱ ኢንፊኒቲ ኤን ስኩዌር ፕላስ ቢኤን ስኩዌር ነው። ከዛ በእኛ ኬዝ ደግሞ ቢኤን 0 ስለሆነ እሱን አንጠቀምም ማለት ነው። ኤኖት ማን ነው? ኤኖት ይሄኛው ሲሆን ኤኖት ኦቨር 2 ነው አይደለ? ፈንክሽኑ ላይ ኤፍ ኦፍ ኤክስ ኢኳል ኤኖት ኦቨር 2 ኤኖት ማለት ነው። ኤኖት ይሄ ፓርት እዚህ ጋር ያገኘው ፓርት ነው። ይሄ ነው ኤኖት ማለት ነው። ከዛ መጀመሪያ ይሄን ፓርት እንስራው። ይሄ ስንሰራ 1/pi ማለት ነው ኤል ማይነስ ፓይ 2 ፓይ ኤፍ ኦፍ ኤክሳችን ማለት ነው ኤክስ ስኩዌር ነው። ስኩዌር ስናደርገው ኤክስ ዘ ፓወር ኦፍ 4 ዲኤክስ ነው። ይሄ ማለት ኤክስ ዘ ፓወር ኦፍ 4 ኢንተግሬት ሲደረግ ኤክስ ዘ ፓወር ኦፍ 5 ኦቨር 5 ከማይነስ ፓይ እስከ ፓይ ይሄ ማለት ፓይ እዚህ ጋር ሲገባ ፓይ ዘ ፓወር ኦፍ 5 ኦቨር 5 ማይነስ እዚህ ጋር ፓይ ሲገባ ማይነስ ፓይ ኦቨር 5 ኦቨር 5 ይሄ ማለት 2 ፓይ ዘ ፓወር ኦፍ 5 ኦቨር 5 ማለት ነው። በማን ያባዛል? ይሄኛው በ1 ኦቨር ፓይ ይባዛል። በ1 ኦቨር ፓይ ሲባዛ ይሄ ፓይ ጠፋና እዚህ ጋር አንደኛው ፓይ ጠፋና 2 ፓይ ዘ ፓወር ኦፍ 4 ኦቨር 5 ይቀራል። ይሄ ይቀራል። ከዛ በኋላ ይሄ በግራ በኩል ያለው ፓርት ይሄ ፓርት ነው። እዚህ ጋር ደግሞ ኤ ኖት ስኩዌር እንፈልጋለን። ኤ ኖት ስኩዌር ኦቨር 2 ኤ ኖት ስኩዌር ኤ ኖት ማለት እቺኛው ፓርት ነች 2 ፓይ ስኩዌር ኦቨር 3 ዘ ሆል ስኩዌር ይሄ ማለት 4 ፓይ ዘ ፓወር ኦፍ 4 ኦቨር 9 ማለት ነው። ይሄ እናገኛለን። ከዛ በኋላ ደግሞ ኤኤን ስኩዌር አለ ሰሜሽን ኤን ራን ፍሮም 1 ቱ ኢንፊኒቲ ኤኤን ስኩዌር ሰሜሽን ኤን ራን ፍሮም 1 ቱ ኢንፊኒቲ ኤኤን ስኩዌር ኤኤን የኛውን ስኩዌር ስናደርገው 16 ማይነስ 1 ዘ ፓወር ኦፍ ኤን ስኩዌር ስናደርገው ማይነስ 1 ዘ ፓወር ኦፍ ኤን ታይምስ ማይነስ 1 ዘ ፓወር ኦፍ ኤን ነው። ይሄ ማለት ማይነስ 1 ዘ ፓወር ኦፍ 2ኤን ነው። ማይነስ 1 ዘ ፓወር ኦፍ ደግሞ 1 ነው። 1 ዘ ፓወር ኦፍ ኤን 1 ስለሆነ ተዋለ 1 ነው ማለት ነው ኦቨር ኤን ስኩዌር ሲደረግ ኤን ዘ ፓወር ኦፍ 4 ነው። ከዛ በኋላ ይሄን መጠቀም ነው ፓርቲሲፓል አይደንቲቲ። ይሄ ማለት ይሄ ፓርት ምን መጣልን 2 ፓይ ዘ ፓወር ኦፍ 4 ኦቨር 5 መጣ ኢዝ ኢኳል ቱ ይሄ ኤ ኖት ስኩዌር ኦቨር 2 ደግሞ ኤ ኖት ስኩዌር ኦቨር 2 ይሄ ኤ ኖት ስኩዌር ማለት ይሄ ኤ ኖት ስኩዌር ስለሆነ ይሄ ኦቨር 2 ስናደርገው 4 ፓይ ዘ ፓወር ኦፍ 4 ኦቨር ይሄ ስኩዌር ሲሆን ወይም ኦቨር 4 ኦቨር 9 ሲካፈል 2 ማለት 4 ኦቨር 9 ሲባዛ በ1 ኦቨር 2 ነው። ኤ ባይ 2 1 ኤ ባይ 2 2 ሶ 2 ፓይ ዘ ፓወር ኦፍ 4 2 ፓይ ዘ ፓወር ኦፍ 4 2 ፓይ ዘ ፓወር ኦፍ 4 ኦቨር 9 ይመጣል ማለት ኦቨር 2 ስላለው ፈንክሽኑ ላይ ኦቨር ላይ ለዛ ኤ ፓርት መጣ ኤ ኖት ኦቨር 2 ይሄ ኤ ኖት ኦቨር 2 ኤ ኖት ኦቨር 2 2 ፓይ ዘ ፓወር ኦፍ 4 ኦቨር 9 ይመጣል ፕላስ
summation n run from 1 to infinity n square 16 n the power of 4 plus bn square bn 0 ስለሆነ እንተዋለን so ነው ማለት ነው ስለዚህ ከዚህ ጋር ወደዚህ እናመጣው 2 pi the power of 4 over 5 minus 2 pi the power of 4 over 9 is equal to 16 constant ነች n 1 over n the power of 4 ማለት n the power of 4 ከዛ ይሄን ስንቀናነስ 2 times 9 18 ነው 18 minus 10 ይመጣልና ይሄ ፓርት 2 times 18 9 2 times 8 9 18 minus 5 times 2 10 ይሄን ስንቀናነስ 8 ይመጣል 8 pi the power of 4 over ይሄን በስናባዛ 45 ነው is equal to 16 summation n run from 1 to infinity 1 over n the power of 4 ከዛ በኋላ ይሄ ፓርት ማለት ክሪስ ክሮስ እናደርገው ይበልጥ ይባላል n run from 1 to infinity 1 over n the power of 4 ነው ማለት ነው ከላይ 8 the power of 4 አለ over ይሄ ደግሞ 45 አለ 45 times 60 ይሄ መጣ ይሄ ማለት ይሄ by 8 1 ነው ይሄ by 8 2 ነው ያ ማለት by the power of 4 over 45 ሲባል ተበረት 90 ይመጣል ስለዛ የዚህ ደግሞ 1 over n the power of 4 ሰሜሽን ወደ ማ ኮንቨርጅ ያደርጋል ማለት ነው ወደ pi the power of 4 over 90 ማለት ነው አሁን ደግሞ ምናየው ከፓርሲቫል አይደንቲቲ የወጣውን ሩት ሚን ስኩዌር ነው መጀመሪያ ፎሬስ ሬስን አየን ፎሬስ ሬስ ከፎሬስ ሬስ ደግሞ ማንን ፕሩፍ አደረገን ፓርሲቫል አይደንቲቲ ፕሩፍ አደረገን አሁን ደግሞ ከፓርሲቫል አይደንቲቲ ደግሞ ሩት ሚን ስኩዌር እናገኛለን ማለት ነው ፕሩፉን እንተውና ፓርሲቫል አይደንቲቲ ስቴት ዛት the mean square root ደግሞ root mean square ነው the mean square root is equal to f square root mean square is equal to a not over 2 the whole square plus summation n run from 1 to infinity n square plus bn square over 2 አድርገን እናገኛለን ይሄ root mean square ፎርሙላ ነው ማለት ነው root mean square ፎርሙላ ግን እንደቀደሙ f root mean square እንደቀደሙ 1 over pi አድርገን ስለምናገኘው full circle ነው የምናየው ማለት ነው ያ ማለት 2 pi ኢንተርቫሉን ፉሉን ነው የምናየው half range ሳይሆን full range ነው የምናየው ስለዚህ 1 over 2 pi ከማይነስ pi እስከ pi f of x equal to f of x square dx አድርገን እናገኛለን ማለት ነው ይሄን ፓርት ማለት ነው ስለዚህ ደግሞ a not n እና bn ከምን እናገኘው ከፎሬስ ሬስ ነው እናገኘው ማለት ነው ልክ ቀደም በሰራነው ኤግዛምፕል ላይ f of x equal to x square እንሰርታለን ከዛ ከማይነስ pi እስከ pi and using root mean square ቀደም ፓርሲቫል አይደንቲቲ ነበር አሁንም root mean square በመጠቀም ይሄን ነገር ፕሩፍ እናደርጋለን የዚህን ፎሬስ ሬስ አሁን ስለሰራ ነው f of x equal to x square even function ነው ምን መጣለን n2 2 pi square over 3 ነበር ያለው 2 pi square over 3 ከዛ ደግሞ n ደግሞ n is equal to 4 minus 1 the power of n over n square ነበር ይመጣል bn ደግሞ 0 ነው አይደል ምክንያቱም even function ስለሆነ bn 0 ነው ከዛ ሶስቱ ነገሮች አግኝተናል እስቲ ይሄን ፓርት ነው ጀመራ f square root mean square ነው ማለት 1 over 2 pi 1 over 2 pi ከማይነስ pi እስከ pi ምን ያለ ፓርት ደግሞ ከማይነስ pi እስከ pi f of x the whole square f of x ማለት ማለት ነው x square ነው ስኩዌር ስናደርገው x the power of 4 ነው x the power of 4 dx ይሄ ማለት x the power of 1 over 2 pi 1 over 2 pi into is integration x the power of 5 over 5 evaluated from minus pi to pi ይሄ ማለት 1 over 2 pi አለ 1 over 2 pi ከዛ ኢንተግሬሽን ሰራ pi the power of 5 over 5 minus of minus pi the power of 5 ስናደርገው minus plus ስለሚሆን 2 pi the power of 5 over 5 ይመጣል ማለት ነው ይሄን ባይስ እናደርገው ማለት pi the power of 5 over 5 minus pi the power of 5 over 5 minus plus ስለሚሆን 2 ነው ማለት ነው pi በፓይ ተፋል እዚህ ጋር ባንዳ ፓይ ተፋለሽ 2 ባይ ተፋና የሚቀራል እዚህ ጋር አንድ ፓይ ተፋል እዚህ ጋር አንድ አራት ይቀራል ይሄ pi the power of 4 over 5 ምንድነው እዚህ የሩት ሚን ስኩዌሩ ይሄ ስራ ማግኘት ፓርት ማለት ነው ነገር ከዛ በኋላ ደግሞ እንደምፈልገው እነዚህ ነገሮች a not እና n አሁን ስለሰራ ነው ከዚህ በፊት አግኝተናል እነዚህ ነገሮች ስለዚህ ቀጥታ ወደ ፎርሙላችን የምንገናኘው ማለት ነው ይሄን ስንታገኘን እኛ pi the power of 4 over 5 አገኘን is equal to a notaችን ማለት ነው a not ይሄኛው ነው ኦቨር 2 ስናደርገው 2 pi square over 3 ሲካፈል ለሁለት ማለት ሲባዛ ሁለት ሲካፈል 1 over 2 ይሄ ተፋና pi square over 3 ይቀራል pi square over 3 ያ ማለት ይሄኛው ማለት ነው pi square
over 3 the whole square plus ከዛ በኋላ ደግሞ a not over 2 አይደል a not ነው a not over 2 ነው ማይመጣልን i square ውስጥ ይመጣልን ማለት ነው ስለዚህ ስኩዌር እናደርጋለን plus summation 1 over 2 ኮንስታንት ነው አይደል እዚህ ጋር 1 over 2 ኮንስታንት ነው summation n run from 1 to infinity n square ደግሞ ማለት ነው 16 minus 1 the power of n square ስናደርገው 1 ነው የሚሆነው over n square ስናደርገው n the power of 4 n ስለሆነ ስለዚህ እንተዋለን እሱ ማለት ነው ስለዚህ ይሄ ማለት pi the power of 4 over 5 is equal to a pi the power of 4 over 9 ይሆናል plus 1 over 2 summation n run from 1 to infinity እዚህ ጋር 16 ኮንስታንት ስለሆነ እናውጣለን 16 ስናወጣ እዚህ ጋር 1 over 2 times 16 8 ይሆናል 1 over n the power of 4 now ፈለገው ይሄን ፓርት ስለሆነ የወደዚያ መጣሰን ቀንሰው pi the power of 4 over 5 minus pi the power of 4 over 9 is equal to 8 summation n run from 1 to infinity 1 over n the power of 4 ነገር ማለት ነው ይሄ ስንቀንስ ይሄ 9 pi ይሄ 5 pi ነገር ማለት ነው 9 ሲቀነስ 5 4 pi the power of 4 over 8 ሲባዛ በዚህ 45 ይሆናል is equal to 8 summation n run from 1 to infinity 1 over n the power of 4 ይሆናል ከዛ ክሪስክሮስ እናደርገው summation n run from 1 to infinity over ክሪስክሮስ እናደርገው ይሄን ፓርት ምን ይቀርናል 4 pi the power of 4 over 45 times 8 45 times 8 ይቀርናል ይሄ ማለት a by 4 1 ነው a by 4 2 ነው ስለዚህ pi the power of 4 over ምን መጣ 45 times 2 90 ስለዚህ በፓርቲክል አይደንቲቲ በሩት ሚኒ ስኩዌር እንደዚህ አድርገን እናገኛለን ማለት ነው ይሄ ፎርሙላ ማለት ነው ስለዚህ ፓርቲክል አይደንቲቲ ፕሩፍ አድርገን አሳይቻችኋለሁ ሩት ሚኒ ስኩዌር ደግሞ ከፓርቲክል አይደንቲቲ ነው በዚህ መልኩ ነው የሚገኘው ማለት ነው እሱ ነገር ነው ከዛ ግን እዚህ ጋር የምንፈልገው ልክ እንደቀደሙ 1 over l half range ሲሆን full range ነው 1 over 2 አድርገን ነው የምናገኘው ማለት ነው ይሄን ፓርት በቀጣይ ቪዲዮ ደግሞ ስለ ፎሪየር ኢንተግራል ነው የምናየው